ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? የታህሳስ 25 ለተቀዳሜ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ እንመማርበታለን። የበለጠ የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ። የበለጠ ቤተሰቦቻችን ጋር እንዲደርስ ሸር አድርጉ። በዚሁ አጋጣሚ የጋት ሚዲያ የሚተላለፉ ሀሳቦችን የቪዲዮ ጥራት ባይኖረው የድምፅ ጥራት ባይኖረው ወደፊት የሚፈታው ነው እየቆረጣችሁ በቲክቶክ በፌስቡክ በተለያየ የመገናኛ አውታሮች ለምታስተላልፉ ለምታሰራጩ ሁሉ የከበረ ምስጋና ይድረሳችሁ። እጅግ 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 አድርጌ አመሰግናለሁ። ከቻልኩ ለታ መላሽ አድርገኝ ለማለት እወዳለሁ። በጣም በጣም ደስተኛ ነኝ። በትናንትናው ዕለት በአማራ ክልል በሚንቀሳቀሰው ጽንፈኛ ኃይል ላይ በተለይ ሰሜን ሸዋ ቀወት ወረዳ ላይ ጀግና የሀገር መከላከያ ሰራዊታችን በአካባቢው ከሚንቀሳቀሰው ጥምር ጦር አድማ ብተና፣ ፖሊስ፣ ሚሊሻ እንዲሁም ሰፊው ህዝብ በጽንፈኞች ወራዳ ተግባር ከተማረረው ሰፊው ህዝብ ጋር በመሆን ቀወት ወረዳ ላይ በወሰደው አስደማሚ ኦፕሬሽን እጅግ ከፍተኛ ቁጥር ያለውን ከጥቅም ውጭ አድርጓል። ጽንፈኛ ቡድኑ ዘርፎ ለሽብር ተግባሩ ሲጠቀምበት የነበረውን የግለሰቦችን እንዲሁም የመንግስትን ከባድ ማሽነሪዎች እነዚህ ዶዘሮች የመንገድ የአካባቢውን ህዝብ መንገድ መሰረተ ልማት ለመስራት የሄዱትን ተሽከርካሪዎች ሳይቀር ካከማቸበት ከቁጥር ውስጥ አውሏል። አሁንም በአካባቢው ያለው ኦፕሬሽን እንደቀጠለ ነው። በቅርብ ጊዜ ሰፋፊ ድሎች የሚሰሙ ነው የሚሆነው። በዚህ ቦታ የሚለው ኦፕሬሽኑን ከሚመራው አካል የሚገለጹ ነው። በተመሳሳይ በጎንደር ከዚህ በፊት እንዳልኳችሁ የአፋብሃ የአማራ ፋኖ ብሔራዊ ኃይል የሚል እነ ሀብቴ ወልድ የሚመሩት አንድ ቡድን አለ እዛው ጎንደር ውስጥ። እነ ኢያሱ፣ እነ ሰለሞን አጣናው፣ እነ ጌታ አስራደ፣ ኢያሱ አባተ እነኚህ ደግሞ ያሉበት አፋድ የሚባል ሞሮለስ ይሄኛው የጎንደሩ የአፋድ ክንፍ ከሸዋ አለው ከነ እስክንድር ነጋ ተገንጥሎ ወጥቷል። አሁን አፋብሃ የነ ሀብቴ ወልዴው በፍጹም እኛ ጋር ካልተቀበሉ ከኛ ጋር ካልተመሳሰሉ መደምሰስ አለባቸው በሚል ወደ ውጊያ እንዲገባ ነው እንቅስቃሴ እያደረጉ ያሉት። ከትናንት በስቲያ ማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ለምባ የምትባል ቀበሌ የሚንቀሳቀሱ የዓለሙ ጎዳዳው የሚባለው የሚመራው ኃይል እጃቸውን ሰጠው ነበር የሰላም ጥሪውን ተቀብለው። በተመሳሳይ በዛሬው ዕለት በደቡብ ጎንደር የላይ ጋይንት ወረዳ ጨጨሆ አካባቢ ጨጨሆ መድኃኔዓለም አካባቢ እዛ ተሰማርተው ህዝብን ሲያማርሩ፣ ሲዘርፉ፣ ሲሰርቁ፣ እገታ፣ ግድያ ሲፈጽሙ የነበሩ የሻዕቢያ ተላላኪዎች አስቀድሞ መጀመሪያ አካባቢ የህዋትም እጁ ነበረበት። ነገር ግን አሁን ህዋት የተሻለ ተላላኪ ለመሆን ከሻዕቢያ ጋር የላኪነት ፍቃዱን መልሶ የተላላኪነት ሰርቲፊኬት የተላላኪነት ፍቃድ ያወጣበት ሁኔታ ነው ያለው። በአማራ ክልል ያልተነገረ ካልሆነ በቀር በዚህ ጽንፈኛ ቡድን ያልተፈጸመ ወንጀል የለም። የአንድ ወረዳ አመራር በግፍ የፍጥኝ ታስረው በጥይት የተደበደቡበት ነው። ገበሬዎች ከመንግስት ጋር ተባብራቸዋል፣ ለመንግስት ወታደር ውሃ ሰጣቸዋል ተብለው የተሰቀሉበት እንዳይቀበሩ ተብሎ አሞራ እንዲበላቸው የተደረገበት ነው። ያልተፈጸመ እጅ የተቆረጠበት፣ ጆሮ መቁረጥ፣ መስለብ፣ በቁም ሆድን መቅደድ፣ መምህራንን በቦምብ መፍጀት፣ ተማሪዎችን ለምን ትምህርት ጀመራችሁ ብሎ በተመሳሳይ ግድያ መፈጸም፣ መምህራን ልታስተምሩ ሄዳችኋልና የደሞዛችሁን 20% አምጡ በማለት እያንዳንዱ እንግዲህ አሁን ያለውን የኢኮኖሚ ሁኔታ የምታውቁት ነው። በዛም አስገድዶ የመውሰድ የቄስ ሚስት ቄስን ከቄስ ፊት ማህበራዊ ሴቱን እዩት። ቄሱ ቆሞ ሚስቱን መድፈር ለምን ብሎ ሲጠይቅ አንተም ብሎ አይገባህም በማለት መግደል፣
የሃይማኖት ተቋማትን ካምፕ ማድረግ፣ ማደሪያ ማድረግ፣ የትምህርት ተቋማትን ወደ ቄራ መቀየር ሚሊሻ ነው እየተባለ እንግዲህ አንድ በሬ ለአንድ አርሶ አደር ምን እንደሆነ የአርሶ አደር ልጅ ሆነ ነው የሚያውቅ። ትራክተሩ ማለት ነው፣ ዶዘሩ ማለት ነው። ወሳኝ የግብርና መሳሪያው ነው። ስበብ እየተፈለገ በሬው እየታረደ እየተጠበሰ የሚበላበት፣ ገበሬው ግን በችጋር የሚጠበስበት፣ ኮታ ተቀምጦ በጥሬ ገንዘብ በአይነት በህል እንዲሁም ደግሞ የደፈጣ ውጊያ ወይም ውጊያ እናደርጋለን በሚል ገበሬው ፊት ለፊት የሚማገድበት፣ ትምህርት ማስተማር ተከልክሎ ከ8 ሚሊዮን ገደማ አካባቢ የአማራ ህፃን የአማራ ልጅ የነገው ሀገር ተኪ የነገ ትውልድን የሚረከበው በጨለማ በድንቁርና ጨለማ ውስጥ እንዲዋኝ የተፈቀደበት፣ አመራርነን ለአማራነት ታገላለን የሚሉት ሞትተው የአማራ ህዝብ የህልውና ጥያቄ ነው ያለበት፣ ትምህርት ከነፃነት በኋላ ይደረጋል ብለው ኦኬሽ ነፃነቱ ስንት ዓመት ይፈጃል እንደምትሉት አሁን 3 ዓመት ሆኗችኋል። የዞን ከተማ ይዛችሁ ነበር፣ ለባህር ዳርም ተቃርባችሁ ነበር። መጀመሪያ ላይ ከዞን ወርዳችሁ ወረዳ ናችሁ፣ ከወረዳ ርቋችኋል። ይሄ እናንተ ስትራቴጂክ ዶክመንት ነው የሚያሳየው። ከወረዳም ወደ ገጠር ቀበሌ እየገባችሁ ነው። ከገጠር ቀበሌ እንግዲህ የት ነው የምትሄዱት? አመራሩ እየሸሸ ነው። ሰው ግማሽ ገሚሱ የሚደረደሩ እንደተጠበቀው ነው። ይሄ ባለበት በቢቢሲ የወጣ አይ ቲንክ እንግዲህ በቢቢሲ መውጣቱ አንድ ነገር ሆኖ ህዝብ ነው ዋናው። ህዝብ ያውቀዋል፣ የተደረገለትን ያውቃል ህዝብ። በረሃብ ለመቅጣት ህዝቡ ሲራብ ከኛ ጋር ይታገላል በሚል የአፈር ማዳበሪያ እንዳይሰጠው፣ ምርጥ ዘር እንዳይቀርብለት፣ ለእርዳታ የሚሄድን እህል ሳይቀር የተዘረፈበት። ኤኒዌይስ ያልተነገረ ካልሆነ በቀር ያልተፈጸመ ወንጀል የለም። እንግዲህ ከሰሞኑ ደብረ ኤልያስ ላይ 3 ሴቶች በጣም የሚያሳዝነው የአማራ ፋኖ ብሔራዊ ኃይል እሱን ሲሰልሉ ተገኙ በሚል አሁን ምኑ ነው የሚሰለል? በነገራችን ላይ ስለ እውነት ነው የምላችሁ። ምን ይሰለላል? ለዛውም በእነዚህ የቀን ስራ በሚሰሩ አንደኛዋ መስማትም የማትችል ራሳቸውም መረመርን በሚለው ብዙ መስማት አትችልም ይላል። እና እንግዲህ ከዛም በፊት በቀን ስራ የተዳደሩ በነበሩ ሴቶች ላይ ነው። አንደኛዋ የመስማት ችግር ያለባት ነች። ከመገደላቸው በፊት ደግሞ ጾታዊ ጥቃት ተፈጽሞባቸዋል እና እዛ አስክሬናቸው መንገድ ዳር ነው የጣሉት። አላበቃም ደግሞ በጀብዱ ፎቶአቸውን ለጥፈው እኛንን የገደልናቸው መሰል እርምጃ ተጠናክሮ ይቀጥላል። የሆነ ህፃን ልጅ ማየታቸዋል ይዘው ምን አደረክ ምናምን ያሉ እና ስለላ እንደዚህ ነው እንዴ? ምን ስለላ ያስፈልገዋል? ሁሉም የፋኖ አባል ቲክቶክ ላይ ላይቭ አይደል እንዴ ያለው? አንድ አንበሳ እንትን አድርጉልኝ በላይቭ በቲክቶክ አይደል የሚያዋጋ እንደዚህ አድርገው ምናምን እያለ እዛ ቲክቶክ ላይ ገብቶ ላይቭ ያደረገበት ሎኬሽኑ ያ ቪዲዮ የተቀረጸበት ፎቶ ተነስተው የሚለጥፉበት ሪል ታይም ሎኬሽኑ አይገኝም ማለት እንዲህ ውስብስብ መሆኑ ነው። እያንዳንዱ የሚደዋወሉበት ስልክ ከኔትወርኩ ያሉበትን ቦታ አይታወቅም እና ብልጡ ነው። የወቁት ማወቅ ስላለባቸው ብልጡ ነው። በእነሱ ቤት ቁጥር መቀየራቸው ነው። ሲም ካርድ 0910 ከሆነ አይ ኖ ይሄ 10ሩን በእኔ ስለሆነ ሌላ በቃ ተብሎ በዛ ቮይስ አይደለም ሪኮግናይዝ የሚደረገው ያም ቁጥር ማን ያህል በአንድ ስፓት በተደረገ ቦታ ላይ የሚደረጉ ንግግሮች መካከል ቮይሱ በህርዝ በዛ ተርጎ ይሰራል ማለት ከዛ ኤክስትራክት አድርገህ ታወጣዋለህ። ማን ከማን ጋር ተነጋገረ የሚል እና በጣም ያሳዝናል።
እነኚህ ወጣቶች ምንድን ነው የሚሰልሉት? ምን የሚሰለል ነገር አላቸው? ጀስት ኦፕን በመስተዋት ቤት እኮ ነው የሚኖሩ። ላይቭ ይገባሉ፣ ትዕዛዝ ይሰጣሉ። በቃ እንደዚሁ ነው። ይህ ውጊያ እየመራን ነው አሁን በጠራራ ፀሐይ። ይኸው በሌሊት ነው ሲመጡ አየኋቸው። ቀስበል ምናምን ይላል፣ ይግዝታሉ፣ ይፎክራሉ ቁጭ ብለው ምንም እና እንደዚህ። እንዴት ነው ስለላው? ምን አይነት በቀን ሰራተኞች ነው የሚሰለለው? ኦኬ ከሆነ በቃ እንዲያው አሁን ግድ የለም እንመናቸው ሲሰልሉ። በቃ ስንት ነው ቁጥራቸው? በየት አካባቢ ነው የሚንቀሳቀሱ? አሁን እነዚህ ልጆች ምን አይነት መሳሪያ ምናምን ያውቃሉ ወይ? ግን ግድ የለም ምን ያህል ትጥቅ አላቸው? ምን ያህል የሰው ብዛት ነው? እንዲሁ የት አካባቢ ነው የሚያድሩ የሚለውን ሊሰልሉ ሄዱ እንበል። በቃ እነዚህ ልጆች እንመናቸው። ነገር ግን እነኝን ልጆች አሰልጥኖ እንግዲህ ቀን ሰራተኞች ናቸው፣ እንዴት እንደሚያሰለጥኗቸው በዚህ መንግስትስ ምን ሰልሉ ብሎ ላካቸው እንደሚሆን እነሱ ናቸው የሚያውቁት። ጊዜ ግን ይፈተዋል። ኦብቪየስሊ ካልሞቱ በቀር ይህንን ቢቢሲ ላይ ወጥተው በገጻቸው የሚያጋሩ አሉ። ጊዜ ይፈተዋል። ቢያንስ ጀስቲስ እንኳን ሰርቭ ባይደረግ የህሌና ፍትህ የህሌና ፍርድም ይባላል። ሰው እነኝን ልጆች አሰልጥኖ ለምን ዳብል ኤጀንት አይደረጉም ነበር? ዳብል ኤጀንት ማለት መንግስት በቃ ሰላይ ናቸው ተብሏል አይደለ? ሰው አሰልጥኖ አሳምኖ እንግዲህ የሚያዘውንም መረጃ ዋቴቨር ይዘህ አሁን ይሄ ማለት እነኚህ የቀን ሰራተኞች ሰላይ ናቸው ብሎ አምኖ ከዛ ትንተና ለመስራት ከባድ ስለሆነ እንደዛ አድርጎ ዳብል ኤጀንት ማድረግ አይቻልም ነበር? ለፋኖም ለመንግስትም የሚሰሩ ይህ ግድ የለም። በቃ እሱ ይቅር። አሰልጥኖ አሳምኖ ኮዙን ምክንያቱም ቢያንስ ለስለላ የተመረጡ ልጆች የተወሰነ ኖሃው አላቸው፣ ንቃተ ህሊና አላቸው ብለን ስለምናስብ ምን ያህል ቁጥር ነው ያለው፣ ምን ያህል የጦር መሳሪያ ይዘዋል፣ አመጋገባቸው ምን ይመስላል፣ የትኛው ተራራ ላይ ነው የሚውሉት፣ ስልጠናስ እንዴት ይወስዳሉ፣ የዝ ሰንሰለቱ ምን ይመስላል፣ ቢያንስ ቤዚክስ ኦፍ ኢንቴሊጀንስ የሚሰራሉ። ለምን ተዋጊ ማድረግ አልተቻለም? ለምን አሰልጥኖ ምን ብሎ ሰፖርቲቭ ስታፍ ስለምን አይሆኑ? የለም ተላላኪዎች ናቸው፣ ባንዳዎች ናቸው። መስሎት ህዝቡ ተቀብሏቸው ነበር። መስሎት ነፈዝ የሆነ መገለጫው ድል ሲገኝ እኔ ነኝ የድሉ ባለቤት ብሎ ሚዲያ የሚያጨናንቅ በሰልፍ ድል አልተሰጠንም የሚል ትንተና የሚሰጥ የግድ እኮ ሁሉም እየወጣ በአደባባይ መናገር የለበትም እኛንን ትግሉን ያመጣ ነው ለውጡን ያመጣ ነው የሚል ተኩሎ ተውቦ ደርቦ ስልጣን ለመስጠት የተለያየ አደረጃጀት እየያዘ የሚመጣው ኃይል ደግፏቸዋል። አሁን አድፍቶ ይጠብቃል። ያንን ይዞ እንጂ እነኚህ ሲጀመር ተላላኪዎች ናቸው። በሻዕቢያ የሀገር ውስጥ ደህንነት የተመለመሉ ናቸው። ሁሉ አመራር የሚባሉት they don't care ጸረ ህዝብ ናቸው። የእነዚያ 3 ልጆች መሞት እንዲሁ ወንጀለኛስ ቢሆኑ እንዲሁ ባይገሏቸው የሚል ይኖራል ነው። ለነሱ ምንም አለቀ። ምናልባት ከነዛ ልጆች ሞት በላይ እነሱ የሚቆጫቸው 3 ጥይት አባከን እኮ 1 ጥይት እኮ 90 ብር ነው 270 ብር እኮ ከሰርን ነው የሚሉት። ጸረ ህዝቡ ነው የተሰበሰበው። ጎበዝ፣ ይሄ ተለላኪ ኃይል የበለጠ የከፋ በደል በህዝቡ ላይ በተለይ በአርሶ አደሩ ላይ እየተገፋ እየወጣ ነው። ወደ መጨረሻ ጠርዝ ላይ ነው። ተስፋ ቆርጧል። ይህን እንዲያደርግ ህዝቡም የሚመለከተውም አካል መተባበር አለበት። በውጩ ነው እንጀራቸው ነው። ታይቶ የማይታወቅ ድል እያደረግን ነው ይላል። ይወጣል። የት ቦታ ትለው የለም። ሌላው ይመጣል ተለላኪ ህዋትን ተሸክሞ ግመል እየጎተተ ኮማንዶነ ምናምን ብለው ይዘውት የመጡት እሱ ደግሞ አይ የለም ኃይላችን ተመናምኗል ይላል። በዶክመንቱም እያሰለጠን ነው። ከሰንበራ ቁጭ ብሎ ነው አርሶ አደሩ ቤት እዚህ ሸዋ እና እኔ መንግስትም ውስጡን በማጥራት በተለይ በመዋቅሩ ውስጥ ባለ 2 ጃኬቶችን እነሱን በማጥራት በዋናነት ደግሞ ህዝብ ካበረ ከተባበረ እነኝን ጠላቶቹን አስወግዶ ይልቁኑ የቀደሙ ወሳኝ ጥያቄዎች ግራንድ ጥያቄዎች እንዲፈቱ
አንድ ኢትዮጵያ ፈጣን ልማት ውስጥ ነች። አሁን ይህንን የመቀበል ያለመቀበል ሌላ ጉዳይ ነው። በማዕድን ብቻ ከማዕድን ዘርፍ ብቻ እየተገኘ ያለው ገቢ ትልልቅ ገቢ ነው። አማራ ክልል ጸጋ አለው። ኦሮሚያ ክልል ጸጋ አለው። በዚህ ፈጣን ልውውጥ የቀጠናዊ የሀገራዊ ለውጥ ውስጥ የሚገባን ድርሻ ለመያዝ ሌላ ሁሉ ይቅርም ከተባለ በሰላም ወጥቶ ለመግባት ሲባል ይህ ጽንፈኛ አጀንዳ አልባ የሚያወናብድ የሻዕቢያ ተለላኪ ሻዕቢያም ድሮ በቅርቡ ባጠረ ጊዜ ከስሩ መቆረጡ አይቀርም። ግን እንዴት ነው የሚተኛው? እኔ አሁን ይህን በደላቸውን ይህን አድርገው ምናምን ብሎ ለመናገር ስለ እውነት ነው የምላችሁ። እኔ በቃ አሁን ተስፋ ሁሉ ቆርጣለሁ፣ ይደክመኛል ሁሉ። ምክንያቱም መጀመሪያ ገና ሲጀመር ጀምሬ ስለ ጮኩ ይመስለኛል። አሁን አይ ህዝቡ እያየ ስለሆነ ራሱ ህዝቡ የሚናገራል ወደሚለው ነው እየሄድባለሁ። ግን ያሳዝናል። እነኚህ ልጆች መስማት በጣም የተሳናት ያን ያህል የሚያሳዝነው ግን ስለ ሴቶች መብት እንከራከራለን ምናምን የሚለው ኢብን የጦርነትም እኮ ህግ አለው። ሰላይ ናቸው ከተባለ የትኛው ነው? መቼ ነው የተያዙት? ምን ቀረበ? ምን ኤቪደንስ? እና እንግዲህ እነዚህም ነገ በሰላም ሲገቡ በቃ እንዴት ነው የሚደረገው? እነዚህ ሰዎች ይህንን በቢቢሲ ላይ ያብራሩት ምናምን የሚለውን እንግዲህ አብረን ጊዜው ሲደርስ የምናየው ነው የሚሆነው። ኤኒዌይስ በአማራ ህዝብ ላይ ያልተነገረ ካልሆነ በቀር ያልተፈጸመበት በደል የለም። ይህ ህዝብ ይበቃዋል። በወያኔ ዘመን ተንገላቷል። አሁን ለውጥ ከመጣ በኋላ አስቀድመው ችግር ይፈጥሩበት የነበሩትን በዘረጉት ኔትወርክ ችግሩን አስቀጥለው መልሰው ደግሞ ማህበራዊ ረፍት እንነሳዋለን ብለው እንደፎከሩት ማህበራዊ ረፍት እየነሱት ያለበት ሁኔታ በቃ ልንል ይገባል። በቃ ይበቃዋል። ይህ ህዝብ ከዚህ በላይ የማይችልም። ለጥቂት መሰሪዎች ተብሎ ህዝባችን ከዚህ በላይ መጎዳት የለበትም ማለት ፈልጋለሁ። እንግዲህ ወደ ዋናው አጀንዳ ሲሄድ ትናንት ማታ የጀመረ ወደ ዛሬ ጠዋት ላይ በእኛ ያለቀ ቬንዙዌላ ዋና ከተማዋ ካራካስ የተለያዩ ወታደራዊ ተቋማት በተለይ የሎጂስቲክስ ሴንተሮች፣ የአየር ማረፊያዎች ከተደበደቡ በኋላ የቬንዙዌላ ፕሬዚደንት ኒኮላስ ማዱሮ እና ባለቤታቸው አይ ቲንክ ሴሊያ ፍሎረንስ በቁጥጥር ውስጥ ውለዋል። በቁጥጥር ውስጥ ውለው ኒውዮርክ ፍርድ ቤት እንደሚቀርቡ የአሜሪካ ጠቅላይ አቃቢ ሕግ ፓም ቦንዲ ተናግረዋል። በእጽ ዝውውር በተለይ ከቬንዙዌላ ከተለያየ አካባቢ ያለውን እጽ በቬንዙዌላ በካሪቢያን ሲ በኩል ወደ አሜሪካ እንዲገባ በማድረግ በማምረት ኮካይን በማምረት እና ከተለያየ ቦታ በማሰባሰብ ወደ አሜሪካ እንዲገባ በማድረግ ሁለተኛ በጦር መሳሪያ ዝውውር መትረይሶችን፣ አውዳሚ መሳሪያዎችን ወደ አሜሪካ አስርጎ በማስገባት አሜሪካ ውስጥ ጥቃት እንዲፈጸም በማስተባበር ሴራ በማድረግ ሌሎችም በሶስተኛ ደረጃ የሽብር ኔትወርኮችን የሽብር መረቦችን ፋይናንስ በማድረግ የሚል ክስ እንደሚጠብቃቸው ነው አቃቢ ሕጓ የተናገሩት ለቢቢሲ። ከዛም ባለፈ ዶናልድ ትራምፕ በስልክ ለፎክስ ኒውስ እንደገለጹት አሜሪካ ብቻ ያላት ልዩ ኃይል እጅግ ዘመናዊ ስልጠና የወሰደ አስቀድሞ ከማንም እይታ ተሰውሮ ስልጠናውን ከወሰደ በኋላ ልክ ቴሌቪዥን ያየሁ እስኪመስለኝ ድረስ በተመስጦ ነው ያየሁት። ዘመቻውን በቀጥታ ሲከታተል ነበር። ልክ ቴሌቪዥን እንደሚከታተል ሰው ነው ያየሁት። በአሜሪካ ልዩ የዘመቻ ኃይል በዴልታ ፎርስ ትልቅ ኩራት ተሰምቶኛል ብለዋል። እንግዲህ ከፍሎሪዳ ሚያሚ ከማራላጎ የግል መኖሪያ ቤታቸው ሪዞርታቸው መግለጫ ይሰጣል። እሱ እየተጠበቀ ነው። በተመሳሳይ የአሜሪካ ጠቅላይ አቃቢ ሕግ ፓም ቦንዲም ምስጋናቸውን ገልጸዋል ለዚህ ለጸጥታ ኃይሎች ለመሩት። እስካሁን ሩሲያ አክትስ ኦፍ አርምድ አግሬሽን ነው፣ በጦር መሳሪያ የተደገፈ ወረራ ነው የሚል ዝም ብሎ የቃላት ጨዋታ መግለጫ አውጥታለች። ኮሎምቢያ፣
ኩባ አውግዘዋል። ስፔን አላወገዘችም። ነገር ግን በድርድር የአሜሪካና የቬንዙዌላ ጉዳይ በድርድር መፈታት አለበት፣ ለማደራደር ዝግጁ ነኝ የሚል የተለመደው የዲፕሎማት የቃላት ጨዋታውን ተጫውታለች። ደቡብ አፍሪካ የጸጥታው ምክር ቤትን አስቸኳይ ስብሰባ ጠርታለች እና የጸጥታው ምክር ቤት የተጠራው በተናጠል ያለ ጸጥታው ምክር ቤት ውሳኔ ዩኤን ሴኪሪቲ ካውንስል ሴሽን ፎሎዊንግ ዩኒላተራል ሚሊተሪ አክሽን ኢን ቬንዙዌላ በተናጠል የዩናይትድ ኔሽን ቻርተርን አርቲክል 2(1)ን ምን ይላል? በነገራችን ላይ እንግዲህ የተባበሩት መንግስታት ድርጅት በመመስረቻው በ1945 አንደኛው አንቀጽ ምን ይላል? ላንብብላችሁ። ለምሳሌ አርቲክል 2 ምን ይላል? The organization and members in pursuit of purpose stated in article 1 ዓላማ ተብሎ ሃርሞናይዝ የማድረግ በጋራ መስራት፣ ሰላም ማስፈን፣ ምድሪቱን ለሰው ልጅ የምትመች ማድረግ በሚል የተቀመጣል። እንግዲህ እያንዳንዱን እናንተም ታዩታላችሁ በሚል ነው። ኔዮካል ለሚቸኪት ፔስት ኖት ይህን ቻርተር ምንድን ነው የሚለው? አርቲክል 2 ዋናው ሳውዝ አፍሪካ ተጣሰ የምትለው ሉዓላዊ ናቸው፣ ትልቅም ይሁን ትንሽ፣ በኢኮኖሚም የበለጸገ ይሁን ወደኋላ የቀረ ሁሉም ሀገራት ሶቨሪን ናቸው። በተናጠል እርምጃ መውሰድ አይቻልም። ችግር ካለ እንኳን በሀገራት መካከል ችግር ካለ የመጨረሻ እርምጃ ይወሰድ ከተባለ ወይም ልክ እንደነ ሊቢያ ልክ ኢራቅ ላይ እንደነበረ በቬቶ ፓወር ቢወሰንም በጸጥታው ምክር ቤት መግባት ይኖርበታል። ነገር ግን በተናጠል አይወሰንም፣ ሶቨሪን ናቸው ብሎ ነው የሚነሳው። አርቲክል 1 the purpose of the United Nations ብሎ to maintain international peace and security። ሁለተኛው to develop friendly ምንድነው የዓለሙን ሰላምና ደህንነት ማረጋገጥ ምንድነው ወዳጅነትን ማጠናከር። ሁለተኛው አክቲቭ ኢንተርናሽናል ኮኦፕሬሽን ዓለም አቀፍ ትብብሮችን ማሳደግ እና to be ራሱ ተቋሙ ደግሞ to be a center for harmonizing action of nations in the attainment of this common ends ከላይ የተጠቀሱትን የዓለምን ሰላም ለማረጋገጥ ልማትን በጋራ ለማምጣት እንዲሁም በሁሉም ረገዶች በባህል በሁማኒታሪያን ካራክተር በእነዚህ በጋራ ትብብር ለማምጣት በሚደረገው ጥረት ውስጥ ዩናይትድ ኔሽን የጋራ አስተሳሳሪ ማዕከል ሆኖ ያገለግላል ይላል። ዘን ደቡብ አፍሪካ ተጣሰ በሚል የጠቀሰችው አርቲክል 2 the organization and its members ድርጅቱና አባላቶቹ in pursuit of the purpose of ከላይ የተጠቀሰውን በአንቀጽ 1 የተጠቀሰውን ዓላማ ለማሳካት shall act in accordance ከዚህ በታች በተጠቀሰው አግባብ መሰረት አክት ማድረግ ወይንም ተግባራቸውን መወጣት ይጠበቅባቸዋል በሚል ነው። አንደኛ the organization is based on the principle of the sovereign equality of all its members ሁሉም አባላቶቹ እኩል ናቸው። አንዱ የበላይ በጉልበት ጉዳዩን የሚያስፈጽምበት፣ አንዱ ደግሞ የበታች የሚደፈጠጥ ሳይሆን ሁሉም የተባበሩት መንግስታት ድርጅት አባል ሀገራት እኩል ናቸው ይላል። ነገር ግን አኒማል ፋርም ላይ ጆርጅ ኦርዌል እንደሚለው ደግሞ ሁሉም እንስሳት እኩል ናቸው፣ አንዳንዶቹ ደግሞ የበለጡ እኩል ናቸው። ሁሉም ሀገራት እኩል ናቸው፣ አንዳንድ ሀገራት የበለጡ ግን እኩል ናቸው ማለት ነው። እና ሁለተኛው all members in order to ensure to all of them the rights and benefits of resulting from membership ሁሉም እኩል መብት አላቸው shall fulfill in good faith the obligation assumed by them in accordance with the present charter እያለ ይቀጥላል። ስለዚህ ደቡብ አፍሪካ አስቸኳይ ስብሰባ ጠርታለች። እንግዲህ ቸር የምትሆነው ደግሞ ሶማሊያ ነች። እሱን አብረን የምናየው ነው የሚሆነው። እስካሁን ከቻይና በኩል ምንም አልተሰማም። ኒኮላስ ማዱሮ በጣም ይተማመኑ የነበረው በቻይና ነው። ነገር ግን በጣም ደግሞ ምጸት የሚያደርገው የትናንቱን የቻይና ልዩ መልእክተኛ በካሪቢያንና በደቡብ አሜሪካና በካሪቢያን የቻይና ልዩ መልእክተኛ ስማቸው ማን መሰላች? ኪው ዣኦኪ የሚባሉት ከኒኮላስ ማዱሮ ጋር ነበሩ። አብረው በጋራ እንደሚሰሩ እንደሚተባበሩ ገልጸው ነበር። ታሲም ኒውስ የዘገበው ማለት ነው። እንግዲህ ይሄ ባለበት ነው ከፍተኛ የሆነ ድብደባ ከተካሄደ በኋላ ኒኮላስ ማዱሮ ከነ ባለቤታቸው ወደ አሜሪካ የሄዱት። አስቀድሞ የጠቀስኩትንም ክስ ይጠብቃቸዋል የተባለው ኦፍ ኮርስ ባለቤቱ
ተመሳሳይ ክስ ነው የሚጠብቃት ሴሊያ ፍሎሬንስ ተመሳሳይ ክስ ነው የሚጠብቃት ወይስ የተለየ ክስ የሚለውን አብረን ነው የምናየው። ድሮ ግን ዶናልድ ትራምፕ ዛሬ ጃንዋሪ ስንት ነው? ዛሬ ጃንዋሪ 3 ጃንዋሪ 3 17 ቀን ይቀረዋል ዶናልድ ትራምፕ 1 ዓመት ሊሞላው። በዚህ 1 ዓመት በቀጥታ ከቬንዙዌላ ጋር 7ኛ ሀገር በአሜሪካ ተደብድቧል። የመን ታስታውሳላችሁ የንግድ መርከብ መያዛቸውን ተከትሎ የኦክቶበር 7 ይሄ ሐማስ በእስራኤል ላይ ያፈጸመውን እሱን ተከትሎ የሐማስ ደጋፊ ነን በሚል የፍልስጤም ደጋፊ በሚል ይህንን የባቤል መንደብ የቀይ ባህር መግቢያ ሰርጥን ማነቆ በማድረጋቸው በዛ የተወሰደ እርምጃ አለ። ሁላችሁ እንደምታውቁት ምንድን ነው ሀውቲ ይወስደው የነበረውን እሱን ተከትሎ ድብደባ ተፈጽሟል የመን ላይ። በተመሳሳይ ኢራን የፎርዶንን ጨምሮ የኒውክሌር ጣቢያዎቿ ላይ ከፍተኛ የሆነ ጥቃት የተፈጸመበት ሁኔታ አለ። በአፍሪኮም በኩል ሶማሊያ ላይ ድብደባዎች ተፈጽመዋል። ከትናንት በስቲያም በተመሳሳይ 20 ሰው ተገደለበት የተባለው በአሜሪካ ትብብር የአፍሪካን ኮማንድ ፖስት የጀርመን ስቱትጋርት ያለው በዛ የተፈጸመ ነው። ናይጄሪያ ከክርስቲያኖች ጋር በተያያዘ 2 ተከታታይ ከበድ ያለ ጥቃት ተፈጽሟል። ያው ከናይጄሪያ መንግስት ጋር መተባበር ቢልም ሶሪያ ወታደሮች ላይ ጥቃት መፈጸሙን ተከትሎ በተመሳሳይ ድብደባ ተፈጽሟል። እንዲሁም ኢራቅ ላይ ድብደባ ተፈጽሟል። ዘን የመን፣ ኢራን፣ ሶማሊያ፣ ናይጄሪያ፣ ሲሪያ፣ ኢራቅ እነዚህ በሙሉ 6 ይሆናሉ። አሁን ቬንዙዌላ ላይ በተመሳሳይ ጥቃት ተፈጽሟል። እንግዲህ አንድ ጥናት የሚያጠና ተቋም እስካሁን አልጀዚራ ላይ ይዞት የወጣውን ነው የምላችሁ። ይሄ እስካሁን ዶናልድ ትራምፕ ጃንዋሪ 20 ወደ ስልጣን ከመጣበት ጊዜ ጀምሮ በ622 የሚሳይል የከፍተኛ የቦምብ ድብደባ እንደተካሄደ በዘገባው አሳይቷል። how many countries has Trump bombed in 2025 በሚል ርዕስ ባወጣው ሀተታ ማለት ነው። ምናልባት ሰፋ ያለ ነገር ውስጡን ለማየት ከፈለጋችሁ ብዬ ነው ሳይት ያደረኩላችሁ። የዚህ ጥናት ቡድን እያንዳንዷን ያረጋገጠውንም ያላረጋገጠውንም ዛሬ ደግሞ AI አርቲፊሻል ኢንተለጀንስ ስላለ በአማርኛም ብትጽፉ በምንም ቢጻፍ ኤኒ ኮንፍሊክቶችን ሪከርድ ያደርጋል ይሄ ቡድን ማለት ነው። አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ የሚል አስሊድ የሚል ቼክ ማድረግ ትችላላችሁ እናንተ። አርምድ ኮንፍሊክት ሎኬሽን ኤንድ ኢቨንት ዳታ የሚል እዛ ብትገቡ የትኛዋንም ኮንፍሊክት ሴንተር ስለሆነ ቤዝ ያደርጋል። እኔ ብዙ ጊዜ ኢትዮጵያ ውስጥ ኮንፍሊክት ዳታ ቢኖረን ምለው ለዛ ነው። በተለይ አዶን ነው የመከላከያ ዋር ኮሌጁ ይኖረው ይሆናል፣ ግን ዳታ ሴንተር ኑሮ የሆነ አካባቢ ላይ እንዲህ አይነት ግጭት ተመዘገበ፣ ኦኬ ቀን ኤግዛክት ቦታው የግጭቱ አይነት እንደዚህ አይነት ግጭቱ የተደረገበት መሳሪያ ይሄ የተሰራው የት ነው ቦታውን ኬዙ ይሄ እየተደረገ ቢታይ በኋላ ላይ የ10 ዓመት የ15 ዓመት ዳታ ቢኖረን ይሄ ዳታ መልሰን ምርምር ይደረግ። እዛ አካባቢ ያለው ግጭት ምንድን ነው? እዛ አካባቢ ያለው በግጭት ላይ ጥቅም የሚውለው የት የተሰራ የጦር መሳሪያ ነው? የግጭቱ ኬዝስ ምንድን ነው? ምን ፓተርን አረገ? ከባለፈው ዓመት የተለየ ምን ያህል አድማሱ እየሰፋ ነው ወይ? የተወሰደው እርምጃ ምን ይመስላል የሚለውን ኮንፍሊክት ዳታ ኮንፍሊክት ሴንተር ኖሯል። ኮንፍሊክት ስተዲስ አለ ኦፍ ኮርስ እና እዚህ ዋር ኮሌጁ ላይ ቢኖር ያው ስለምደግመው ነው በተደጋጋሚ እና 622 ኦቨርሲስ ቦምቢንግ ኢን ኦል ዩዚንግ ድሮን ኤርክራፍት ሲንስ ጃንዋሪ 2025 when Trump took office። እንግዲህ ከ17 ቀን በኋላ 1 ዓመት ይሞላዋል ማለት ነው። ሶ በአንድ ዓመት 7 ከተደበደበ who is next የሚለው ምናልባት ደቡብ አፍሪካ ላይ ድብደባ ይኖር ይሆን? ኢራን ላይ እንዲሁ ተመሳሳይ ጥቃት ፈጸም ይሆን? ማን ነው ኔክስት የሚለው በተመሳሳይ እንግዲህ ለአውሮፓ ሲሆን የዶናልድ ትራምፕ አካሄድ ለምሳሌ ግሪንላንድን ፈልጋለሁ ብሏል። ልዩ አምባሳደር ሹሟል። ሶ ይሄ ኪንግደም ኦፍ ዴንማርክ ምንድን ነው የሚያደርገው? የሴኪሪቲ ዳይሌማው ከፍ ያለ ነው የሚሆነው። በተመሳሳይ ሩሲያ አላጋር ነው፣ ቻይና አላጋር ነው የሚለው እነኚህ ደግሞ ምንም ማድረግ የማይችሉ የተለመደውን የዚህ ሊፕ ሰርቪስ የቃላት ጨዋታ ይህን የሚያደርግ ከሆነ ከዛ ይወገዛል። ዘር ምን ይደረጋል? ዶናልድ ትራምፕ ደግሞ የአሜሪካ ህገ መንግስት በአሜሪካ ዜጎችና ጥቅሞች ላይ
እነሱን የመጠበቅ ግዴታ ማንዴት አለብኝ በሚል እሱን ይመልሳል። አሜሪካ ውስጥም በተመሳሳይ አንድ ወዳጅ ጋር እያወራሁ ነበር። በጣም በዚህ ዙሪያ ላይ ሰፊ ንባብ ሰፊ ትንታኔ የሚያቀርብ ልጅ ጋር ነው። አሜሪካ ውስጥ ሰልፍ ሊኖር ይችላል። ማዱሮ ለምን ተያዘ? የአሜሪካን ጣልቃ ገብነት የሚያወግዝ ሰልፍ ይካሄዳል ብሎ ነበር። እኔ ደግሞ ኖ አሁን እንደዛ አይደለም። ትንሽ የፖለቲካል ላንድስኬፑ ተቀይሯል። ሁሉም ሀገራት ራሳቸው ናሽናል ኢንተረስት ላይ ፎከስ እያደረጉ ነው። ባይ ኤኒ ሚንስ የትም ፍጨው ዱቄቱን አምጣው ዘ ኢንድ ጀስቲፋይዝ ዘ ሚንስ ሆነው እነዚያ ፍላጎቶች እየተረጋገጡ ነው። ይሄ ናሽናል ፋንዳሜንታሊዝም ይሄ ምንድን ነው? ይሄ የናሽናል ኢንተረስት ፋንዳሜንታሊዝም እየተከሰተ ነው የሚል ነገር ነው ያየሁትኝ። እኔ የሚገባኝ ከሌላ ሀገራት የሄዱ የሚድል ክላሱ እነዚህ ፍላጎት ነበር። ግን ይህ ፖለቲካል ሴንሰርሽፑም የፖለቲካል ላንድስኬፑም በዓለም ላይ እነዛ እየፈጠረ ያለው ሁኔታ አለ። ካራካስ ላይ እጅግ ከፍተኛ የሆነ ሰልፍ እየተካሄደ ነው። የማዱሮ ደጋፊዎች አሜሪካን እያወገዙ ያሉበት ሁኔታ ነው ያለው። በተመሳሳይ አንዳንድ ቦታዎች ደግሞ በተለይ ከቬንዙዌላ ለቀው ወደ ጎረቤት አገራት የተሰደዱ ደግሞ ቪቫ ለአሜሪካ እያሉ ለአሜሪካ ድጋፋቸውን እየሰጡ ነው። ይህን እንዴት አያችሁት? ምንድን ነው? ባይፖላር ሆኗል ቢያንስ የሚል አዳዲስ አደረጃጀቶች እየተመሰረቱ ነው። የአሜሪካ የበላይነት የነበረበት እነ ብሪክስ አዳዲስ እየመጡ ነው የሚባለው ጽሁፎች ነበሩ። እኔ እንኳን ማለት ብዬ ነበር ለማለት ሳይሆን እኔ የሪያሊዝም አድናቂ ነኝ። ኃይል ያለው ጉልበት ያለው ጉልበት በተለያየ መንገድ ይገለጻል። በኢኮኖሚ ይገለጻል። አሜሪካ እኮ በጉልበት በኢኮኖሚ ታሪፍ እየጣለ ሁሉን ያንበረከከው ደጅ አስጠን ነው። ሊደራደሩ ይፈልጋሉ፣ ይመጣሉ ይላል፣ ይሄዳሉ። ደግሞ ገበያ ነዋ ኢኮኖሚክ ፓወር፣ ሶፍት ፓወር የሚባለው የቴክኖሎጂ ጉልበት፣ የካልቸራል ጉልበት፣ የሚዲያ ጉልበት፣ የናሬሽን ጉልበት፣ የፕሮፓጋንዳ ጉልበት የፈለገው ብታረግ ይተነትን የነበረ ያሁሉ ሚዲያ የሆነ ሀገር ቢያደርገው ለምሳሌ አንድ የሆነ ሀገር ሌት ኢትዮጵያ ጣልቃ ገብታ ኢሳያስ አፈወርቂን ጉልበት ጉሮሮን አንቃ አዲስ አበባ አምጥታ ለፍርድ ብታቀርበው የዓለም ሚዲያ በሙሉ ኢን ዋን ዌይ ኦር ኢን አናዘር ዌይ ከዛን ኔትወርክ ስለነበረው ዘመቻ ያደርግ ነበር። ግን ያለቀ በቃ ምንም ነገ ከነገ በስቲያ ሲምፕል አንድ ሜሴጅ ነው የሚላክለት። ኖ ዶንት ሜክ ናሬሽን ዶንት ሜክ ሪፖርት ይባል። በቃ አለቀ። ቼስ ክሎዝድ። ሰው እነዚህ ሶፍት ፓወር። ሁለተኛው ደግሞ ሚሊታሪ ፓወር፣ ማይት ፓወር የሚባለው ማይት ሜክስ ዩ ራይት፣ ጉልበት ያንን ሊኖረን ይገባል። ኢትዮጵያ ጠንካራ ሰራዊት መገንባት ያለባት፣ ጠንካራ አደረጃጀት፣ ጠንካራ ህዝብ፣ ጠንካራ ኢኮኖሚ ሊኖረን የሚገባው ጠንካራ አንድ የሚያደርገን ልዩነቶቻችን ጸጋዎች ናቸው። ምንም ማድረግ አይቻልም። ብርሃን መኖሩን አፕሪሼት የምናደርገው ጨለማ ስላለ ነው። የተለያየ ባህል፣ ቋንቋ ወዘተረፈ ቢኖረን ምን ችግር አለ? ሌሎች እኮ ሊሰሩት እየሞከሩ ነው። እኛ ግን አለን፣ ታድለናል። ነገር ግን አንድ በሚያደርጉን ጉዳዮች ላይ ጠንክረን ብንወጣ ኢኮኖሚያችን እያደገ በሄደ ቁጥር የበለጠ ጠላት ነው የሚመጣ ወደኛ። እደግመዋለሁ፣ የኢትዮጵያ ኢኮኖሚ እያደገ በሄደ ቁጥር በኢትዮጵያ ላይ የሚነሱ ጠላቶች እየበዙ ነው የሚሄዱ። ለምን? 130 ሚሊዮን ህዝብ አለ። ኃይል ያስፈልገናል። ኃይል ማምረት አለብን። ግድቦች መገንባት አለብን ማለት ነው። ሰው ግድብ ስንገነባ ኢኮኖሚያችን ኢንዱስትሪ የሚሸከመው ግድብ ስትገነባ ሌላ ሊወጋህ የሚመጣ ይመጣል። 130 ሚሊዮንን ያድጋል። የዛሬ 25 ዓመት ወደ 250 ሚሊዮን ይጠጋል። ዳቦ ማቅረብ አለብን። መስኖ ልሰራ ነው። ለምን ትጠቀማለህ? ሌላ የውስጥህንም ነፈስ ከውጭም ደግሞ የተገዛ ቅጥረኛ ይመጣል። ሁሉም ወንዞቻችን ደግሞ ወደ ጎረቤት ሀገር የሚሄዱ ናቸው። ኢን ዋን ዌይ ኦር ኢን አናዘር ዌይ ሰርቫይቫላቸው እኛ ላይ እየተመሰረተ ነው። በተለይ ፍሬሽ ዋተር ነው የምንሰጠው። ኢኮኖሚያችን ሲያድግ ዲፔንደንሳችን ስለሚመጣ ዙሪያችንን ለማጠር እየተሞከረ ነው። ስለዚህ ይህን ዘመን ዋጅተን በተለይ አድራጊ ፈጣሪ ከሚባሉት ከእስራኤል ጋር ከአሜሪካ ጋር ከዋናው ጋር ምንም ማድረግ አይቻልም። በቃ ባላንስ ኦፍ ፓወር የሚባለው ከሌዚህ ስለመጣ ምናምን በቃ ዋናው ባላንስ ኦፍ ፓወር ካለበት ነው፣ ሴንተሩ ነው። ይህን በማድረግ በቀጠናው አንድም ቦምብ ሁለትም ቦምብ እየሰጡ ወንድም ከወንድሙ የሚያጋድለውን ሻዕቢያ መንግስትን ማስታገስ ይጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ